ሰላም ፈንዲሻ ፋሚሊ እንዴት አመሻችሁ? እንዴት ናችሁ? ይሄንን መልእክት ብታዳምጡት ደስ ይለኛል። እባካችሁን ፉፉን የምትሰደቡ ሰዎች ስነ ስርዓት ያዙ። ቆይ ልጁ ምን አደረጋችሁ? በፈጣሪ ስም እናንተ ቆይ ሰው አይደላችሁ? ማስተሳሰብ የላችሁም? ዙራችሁ ለምን አታዩም? እነሱ ስንት ነገር አሳልፈው የለ እንዴ? ደግሞ ፉፉ ለፍቅር ያደረገ ክፉ ነገር አለ? ምንም የለም። ሲጀመር በፊት ከዛሬ 3 ወር በፊት የሰሩት ድራማ ነው። በቃ ድራማ ነው የሰሩት። በድራማው እንኳን ከድራማው አንፃር ሲታይ እንኳን ፉፉ ተበዳይ ነበር። ሲጀመር ስራ ነው ቢሆንም እንኳን ራሱ ያኔ ፉፉ ለፍቅር ያደረገው ክፉ ነገር ምንም የለም ማለት። ወይ አዲስ መታችሁ ነው አትባሉ፣ አዲስ አይደላችሁም። ወይም ደግሞ ከበፊትም ተቃዋሚ አይደላችሁም። አሁን ድንገት ተነስታችሁ እንደዚህ ፉፉን የምትሳደቡት እኔ እኮ ማለት ብትተው ራሱ መልካም ነገር ነው። በቃ እሱን አለማየት ትችላላችሁ። ግን ስድባችሁ በቃ እንዴ ለምን አስፈለገ? ምን ያደርጋችሁ? ልጁ ምን አደረገ? ያደረገው ነገር የለም። ሲጀመር ካደረገ ራሱ እናንተ አለማየት ነው እንጂ የምትችሉት። ልጁን በዚህ ልክ ማንቋሸሽ፣ መሳደብ ምን አስፈለገ እንዴ? ተከበሩ። ምን ሆናችሁ ነው? በፈጣሪ ስም እንዴ ፈጣሪን አትፈሩም እንዴ? ሲጀመር እናንተ ባላችሁት እኮ ህይወታቸውን አይመሩም። እነሱ በራሳቸው መንገድ ነው የሚመሩት። ህፃን ልጆች አይደሉም፣ ማሰብ ይችላሉ። ስለዚህ እናንተ አይመለከታችሁም። ካልፈለጋችሁ አታዩ። ከዛ ያለፈ ነገር አታድርጉ።